የሰው ልጅ ጨጓራ ምግብ እንደሚፈጭነው ማቀው የኔ ግን እንስሳ ነኝ መሰለኝ እድሜ ዘመኑ ሲቃጠል ይኖረው በቃ ቆየ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት ቆይ እንዳለ ወልጋዳ በዘመን ነው የቀረቡት ነው ግራ ገባኝ እኮ አሁን ደግሞ ካሮጊቷ ጋር ሲያምሻበኛል ተጀምሯል ሲያሸነፉ አንድ ላይ ሲለጠለጡ አንድ ላይ አሮጊቷ ቀጣይ እናሸነፍ ወይስ እንሸነፍ ምንድነው ሲያሳብ ንገሪኝ እስቲ አሬ መድኃኒዓለም ያለሽ አሬ መድኃኒዓለም ኧረ ተው ይህን ሁላ ቀን ጠብ ኧረ በመድኃኒዓለም ኧረ ወገን እኔ እየነደድኩ ነው ገብርኤል እኔን እየጨስኩ ነው እኔ ወደ ላይ ያለኝ ነው እኔ ግዴታ ነው እንደ ዶርኩ መጩት ግዴታ ነው እንደ አያ መግባት ያለበት ኮርናል ሻማ ቆሞ መቶ ሉክሾ እስከሚገፋው ማይነቃ ይሄ ሶስት ታያለች ዳሉት ዛሬ ልምርጥ ቢሆን እሱን ቀየረ እኔ ወይኔ እኔ እኮ እንዴት ውስጤ ላሳያችሁ እኮ እየተንገበገብኩ እኮ ነው ገብርኤል እኔ እየተንገበገብኩ ነው ምን ትለዋለህ ምን በምንድነው የምገልጸው ይሄንን ለሰው ምን ብለህ ታወራለህ ኧረ ስብዓት ለአብ ስብዓት ለወልድ እመቤቴነ እንዲ ወይስታምን ወራሽ ቀጠና ያለው ወይስታምን ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር የማን ዩናይትድ ወጣ አቋም በቃ ወጣ ፈርስት ሃፍ አምስተኛ ሰከንድ ሃፍ መፈትፈት ነበረ እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ አሻሽለዋል በ30 ደቂቃ ነው የሚያሳዩ ለምን 90 ደቂቃ እንጠብቃለን ታዳችሁኛ ይሄ ማናጀር እስካሞሪም ነው እስካመር ነው ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው አልገባኝም የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም ይቀይራል የሆነ ተከላካይ ይቀይራል ታክቲክ ትችላለህ እንዴ በእናት አንዱን ጎል ራሱ ዳሎ ተገባው አረዋም ቢሳካ ኪሱ ሞላበት እንዴ በዚህ በኩል ኩኛ በዚህ በኩል ዝርግርክን ይዞ ዳሎ ከብዶት ዶርጉ ግን ተቀይሮ ሲገባ ዶርጉ ቀላል ገባ አይደል በኋላ ኪሱ ይከተዋል ቁልፍ አለ ዋሌት አለ ስልክ አለ ኩኛ አለ ዘርክሲ አለ ዳሎት ከበደው ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካለው ይበቃ ኪሱ መክተት ራሱ አያስፈልገው ዱቄት የሆነ ተጫዋች ነው ተስፋ አረጋችሁ አምስተኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ ኩል አንተ ቪክቶሪ ማናባ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምናባ አንድ ለባዶ ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም አንድ ኩል በተለይ ኦልድ ትራፎርድ የሁሉም ሜዳ ነው አዲስ መረጃ ራሱ ወጥቷል 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት አዝናንተሽናል አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን መዝናኛ ኤፍሲ እናሸንፍና አምስተኛ ላይ እንመጣለን ከዛ አንድ ሁለት ጨዋታ ደግሞ አይተን ሁለተኛ ሶስተኛ ላይ እንወጣና በቅርቡ የዋንጫ ተፎካካሪ እንደሆነን እናሳያቸዋለን አረ ቅሌት ባቢ ይብቃ አረ ባንተ ይብቃ ከቡድን በላይ እኮ እየቀለድክ ነው ለምን ወደ ራስህ አትመለስም ጭራሽ ዋንጫ ወይስ ታምንም አታሸንፊ ተማሙተ 3 ነጥብ ብትይዝ ኖሮ ይጠቅመህ ነበረ እንዴት ነው ንጉሳውያን ሰላም ነው ጎምለል እኔ አላቀላችሁ እኔ እውነት ወይስ ታሞች አሳፍራችሁኝ እኔ አንገቴን ያስደፋችሁኝ እነዛን ተዋቸው የሉበትም ጭራሹም ሊጉ ላይ የሉበትም ተስፋማ ግን አልተሸነፉም ዋናው አለመሸነፋችሁ ነው እንዴት ነው ጎምለል የምትሉት እሺ ወይ አንገት ተደፍቶ ጎምለል እንዴት እንደሚባል አሳዩንና ጎምለል በሉ እንበላችሁ ጎምላላይናላ ያመጡ ይሰጣል ተርፋችኋል እንደውም ቦንስ የሚባል ተጫዋች ዛሬ ምን አባቱ እንደሆነ እንጂ ተርፋችኋል መሸነፍ ነበርባችሁ ይሄን ጨዋታ መቃጠል ቶፕ 4 ቶፕ 5 የተባለ ነገር ምንድነው እንደዚህ እንደ ጦር የሚፈሩት ሁሉ ጊዜ በቃ ለቶፕ 4 ልንቃረብ ነጥብ ልናጠብስ እንል ይጠላሉ ነጥብ ምን አይነት ነጥብ ነው ምንጥለው እንደነዚህ እየመራን 80 ደቂቃ ላይ ግባብን ሁሉ ጊዜ
እንደነዚህ አይነት ትንሽ ቲም ከትንሽ ቲሞች ነጥብ ካልሰበሰብን በኋላ እነ ብራያን ምቤሞ አፍሪካ ዋንጫ ሲሄዱ ከከባድ ቲሞች ጋር ከየት ልናመጣው ነው ነጥቡን? አረ መቃጠል። እኔ እኮ በቃ ላደንቃቸው እኮ በቃ ስንት ነገር ላወራ በአንድ ጎላ ሁላችሁንም ልውቀሳችሁ። ይሄ ሁላ ተጫውተ አሁን ይመጣና አንዱ በቃ ዶርጉ ኡጋርቴ ምናምን ይላል። ምን ያደርጉ ዶርጉ በቃ ይዘገያል። ምንም ጥያቄ የለውም ይዘገያል። የቢሳካ ስታክል ቢሳካ አንተ በስማም ወዳጅ አልነበር እንዴ? አረ ሩበን አሞሪም በመድኃኒዓለም አረ ሩበን 25 ደቂቃ ወደ ጨዋታ ሪትም ለመግባት 25-30 ደቂቃ ነው የፈጀበት። የመጀመሪያዎቹን 25 እና 30 ደቂቃዎች ተበልጠናል በአግባቡ። እንዴት እንበለጣለን በዌስታ። ከዛ በኋላ እስከ 80 ምናምን የነበረው ዩናይትድ በጣም የሚገርም ዩናይትድ ነበር፣ ግን ጎል ማስቆጠር አይችልም። ሴስኮ ሲኖር ማታረጉትን ክሮስ አሁን ልክ በዘርክዚን ስትይዝ ምንድነው በቃ ብቸኛ ጎል ለማግባት ይዞ የገባው ታክቲክ ዳሎን ቦክስ ውስጥ ማስቀመጥ ነው። በቃ ቁጥር ብልጫ ቦክስ ውስጥ እንዲገኝ ዳሎ እሱም በዲፍሌክሽን ገባለት። ግን ከዚህ የተሻለ ጎል እናገባ ነበር የተሻለ አፕሮች ይዞ ቢገባ። ምንም አይጠቅሙ ክሮሶች። ዘርክዚ አይገጭ፣ ብሩኖ አይገጭ፣ ዳሎት አይገጭ፣ ኩኛ አይገጭ። ምንድነው ያውላ ክሮስ ለማን ነው የሚደረገው? በመሬት አይጮቱትም እንዴ? ወሰደ ዳሎ የጃሻሟል። ማን ሊገጭ ነው? ማን ነው እስቲ ቴስታው የሚያገባው? እዚህ ውስጥ እኮ ካዝሜሮ እኮ ነው ቴስታ የሚገጭ ተጫዋች ያለው። በመሬት አይጮቱም። ትሬዲንግ ላይ ምንድነው የምትሰሩት? ወይኔ መቃጠል። ስለ ብሩኖ ነገ በደንብ እናወራለን። ጨዋታው በጣም የሚገርም ጨዋታ ነበረ። ጎል ግን በቃ ጎል አግብተን ጨዋታውን መግደል እንችል ነበር። የሚያስጠላ ነጥብ አጣጣል ነው የምንጥለው። ብቻ እስቲ ሐሳባችሁን ኮሜንት ላይ መቻችሁ። ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስት ሃምን አስተናግዶ አንድ እኩል ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስት ሃሞች ጎል አስቆጥረው ከኦልድ ትራፎርድ አንድ ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም ስላልቻልን አንድ እኩል ወጥተናል። እኔ ያው በሁለታችን ብዙ ልዩነት አለ ብዬ አላስብም። አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስት ሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱም ሽት ነው። እንደውም ዌስት ሃሞች በመከላከል በጣም ጥሩ ነበሩ። በተለይ wan-bissaka የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። ሐኪሚ ነበር ዛሬ ሲመስል ነበር። በማጥቃቱ ላይ ድሪብል ምናምን ያደርጋል። ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁኝ ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል። ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ሉክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ ነው። እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አጠብቁ። እናንተም ደረጃው ምን አትመልከቱት። ያ ቀዩን ማሊያ ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው ማልሰበረው። አሁን ዌስት ሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ጋር ሲጫወት ይሻላል ዩናይትድና እላሽ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። ያው እንደምትበሳጩ አውቃለሁ። እስቲ ግን በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቢሳካ ዘር ያውጣል፣ ዘር ቡን ይበል። አብረን አልበላንም፣ አብረን አልጠጣም። እኛ ላይ እንደዚህ ግግም ኢነቢቲን ተቃጠልኩ። በቃ ዳሎት ደግሞ አገባ ዛሬ ገናም ወይ በቃ ልጅነቴን ያጣው። እንዴት አባቴ ቅጥል እንዳልኩ በኢየሱስም እንዴት ነው ውጤት ማስጠበቅ የሚያቅታቸው? እንዴ ቆማጣ ናቸው። አረ በጌታ ስም ምን አይነት አቃጣይ ናቸው? ምን መከላከል ትንሽ ደቂቃ በጣም ተግማማችሁ፣ ተቁላላችሁ። እኔ እግዚአብሔርን ዩናይትድ እንዲህ በአፍንጬ ነው ልትወጣ ይወጣልኝ። እስከ 81 የመራን ነበር እንዴ? በጣም ነው እንዴ ተቁላላችሁት? በጣም ነው እንዴ ነደድኩ። ጨጓሬ ባሰ፣ ጨጓሬ ነደደሽ። ምን ሆነላችሁ? የአባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠብ እከካሞች። ተቃጠልኩ። ዩናይትድ ተቃጠልኩ፣ ሽምሉ ተቃጠልኩ፣ ነደድኩ። ወይኔ እስከዚህ ሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድን ነው? ይሄን ብላ ዩናይትድ ይሄን ብላ። እናንተ ግን ጠበከካሞች ለሰው የማትሆኑ።
ሁለተኛ እናንተን ጨዋታ እንደው አላይም። ፕሪሚየር ሊግ ማች ዊክ 14 ሊቨርፑል እና ዩናይትድ በሜዳቸው ይጫወታሉ። ዩናይትድ አባ አንተ ጀምር፣ ሊቨርፑል እማ አንቺ ጀምሪ። አሁን እንደው የዩናይትድ ደጋፊ ዳሎትን ሲያሞግስ እናያለን ብሎ ማን ይገምታል? እስቲ ንገሩኝ፣ ማን ይገምታል? አወገሱት ጋይስ፣ አወደሱት። የእስከ ዛሬውን ይቅር በለን አሉ አሉ። ማን አንተ ያለ አንተ ማን አለ? እሱ ደግሞ አሁን ከቆይታ በኋላ ሲገናኙ የኔ ሜዳ ነው ሰጪ፣ የኔ ሜዳ ነው ሰጪ፣ የኔ ሜዳ ነው ሰጪ። በነገራችን ላይ ቢሳካ ዩናይትድ ተጫውቶ ነበር። ዛሬ እንደ ግርግራቸውን እያለ ሲሰብራቸው የምር ተጫውተው ነበር። ዩናይትድ ማሊያ ነበረው። አሁን ሁላችንም አንድ ላይ እየዘፈነ እንሰነባበታለን። ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ አንድ ላይ። አሁን እንዳለ ማለት ተጫዋቹን ተሰበስባል። አሰልጣኙን ኮች ስታፎቹ አይቀሩም። መማረክ ነው ቀጥታ ምንም እንትን አያስፈልግም። ለምንድን ነው የሚቀልዱ በዚህ ሰዓት? አሁን ባለንበት ታይ ዌስትሃምን ካላሸነፍ ማለት ልታሸንፍ ነው ችግሩ። ዩናይትድ ከሳምንት ይሄን ሁሉ ቀን ጠብቀው መቃጠል። እኔ ለእናንተ ራሱ ተቃጠልኩ። በእጅ ያዙት ወርቅ የሚባለው ለዚህ ነው። አምስተኛ ምን የምትችሉበት ለ30 ደቂቃ ያክል አምስተኛ ብትሆኝም ዌስትሃም ለጠፈ። በእጅ ያዙት ወርቅ እንዴ! ምንድነው እሺ የሚሻለው? ችግሩን እኮ ልረዳው አልቻልኩም እኮ። ምንድነው ችግሩ? ቆይ እንዴ በፍጹም እኮ ይሄን ጨዋታ ትጥላላችሁ ብዬም እኮ አልጠበቅኩም ነበር። ምንድነው ችግሩ? ለምን አትነግሩኝም? እኔ እኮ ስላልገባኝ ነው። በቃ ምንም ሊታይ ነገር አልቻለም። ሙሉ ጠራርጎ መውጣት አለባቸው ካልኩት ለዛ ነው። ምንም ከምንም ሊሆኑ አልቻሉም እኮ። አይኑ ብዙ ኳሶችን ሲስቱ ነበረ፣ ብዙ ድሎች ነበሩ በጨዋታው ላይ። ግን ከባድ ነው። እንደዚህ ዩናይትድ ደጋፊ በጣም ለእናንተ አዘንኩኝ። ጭራሽ በነ ሊቨርፑልና ሙድ ይዛላችሁ ባካችሁ። ሊቨርፑል ቀላል ተጋጣሚ ስለደረሰው ነው ዌስትሃም ስለማይችል ያሸነፋችሁት አሉን። ዌስትሃም ቀሽም ቡድን ነው፣ ድብና አድርገን ነው የምንለጠልጠው አሉን። አገራረፍ ዌስትሃምን ከኛ ተማሩ አሉን። እሺ ግረፉታ፣ አረ ግረፉት፣ እየጠበቅን ነው። ተጨማሪ ደቂቃ አለ እንዴ? እንጠብቀውንም ትንሽ እንጠብቅ። ዌስትሃምን ማሸነፍ ሳትችል አሁን ከኛ ጋር ስትተው አታፍርም? ሊቨርፑል በታሪኩ መጥፎውን ሲዝን እያሳለፈ ነው። ትርፌ ደግሞ ምርጡን ሲዝን እያሳለፈች ነው ያለችው። እናንተ ባትኖሩ ግን በምን እንጽናና ነበር? እኛ ምን ይውጠን ነበር? ቼልሲ መዛኔ ያለው፣ ሲቲ መዛኔ ያለው፣ አርሰናል መዛኔ ያለው። እናንተ ባትኖሩ በምን እንጽናና ነበር? አሁን የሊቨርፑልን ሲዝን አስበውና ወይኔ ሊቨርፑል ከተርሙ ትዝ ይለኛል። ለካ ትርፌ ያለች እየተርመጠመጠች አለች። መዝናኛዬም ነሽ እኮ ብዬሽ ነበር። አክቹሊ ወዳጃችን ናችሁ። ምክንያቱም በክፉ ቀን ነው ወዳጅና ጠላት የምትለይበት። አለሁልህ፣ አጠገብህ ነኝ፣ የትም አልሄድም እያልሽ በጠላትነትም አልፈርጅሽም። ወዳጅ ነሽ፣ የልብ ወዳጅ፣ በክፉ ቀን ያገኘሁሽ። እኔ እኮ ማይረሳኝ ለታይትል ነው የምንጫወተው። ሁለተኛ ደርሰን ነበር ምናምን ይሏት ነገር ነው። ዌስትሃምን እንኳን ማሸነፍ አቅቷቸዋል። ትርፌ የአንቺ ስራ ፕሪሚየር ሊጉ ላይ እኛም ማዝናናት ዳሰ የስራ ኮታሽ እሱ ሌላ እንዳታስቢ። ዩሮፒያን ምናምን ኮምፒቲሽን ለመግባት ምናምን እንዳታስቢ ያለ ቦታሽ። በቃ አርሰናል ደጋፊዎች አይደብራችሁም እንዴ? በቃ ፍቱን። በቃ የኛ ኳስ ያለቀን። በቃ አትዩ። በቃ የኛን ኳስ አትዩ። እግዚአብሔርን አትዩ። በቃ አይደብራችሁም እንዴ እናንተ? በቃ ፍቱ። በቃ ምንድነው ፋራ ናችሁ እንዴ? ስግጥ ያልክ ሰገጤ ነው እንዴ አርሰናል ደጋፊ? በቃ ፍቱ። የኛ ኳስ ያለቀን። በቃ አትዩብን። በቃ የኛ ጨዋታ ያለቀን። በቃ አንድ አርሰናል ደጋፊ የኛን ኳስ ቁጭ ብሎ በቃ እንዳይ በቃ አንፈልግም። ምድረ ሙጠምጢማም ተሰብስቦ እዛ በቃ አንድ ሰው የኛን ኳስ እንዳይ ከዚህ በኋላ እንደኛ ተቃጥለን እንበል እንዴ? በቃ ፍቱን። በቃ እናንተ ሰው ሲጠራችሁ አታውቁም እንዴ? በቃ ፍቱን። ከዚህ በኋላ አንዶ እያለ የኛን ኳስ እንዳይ በቃ ምድረ ሙጠምጢማም